ትልቅ ወንጀል ሰርተህ በቀላል መንገድ አላህ ይሄንን ወንጀልህን እንዲምርልህ ከፈለክ ይሄን ሐዲስ ልብ ብለህ አድምጥ። ይሄም ሐዲስ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። በሐዲሱ ትርጉም አንድ ሰው ወደ ረሱል ሰለላሁ ዐለይሂ ወሰለም ይመጣና እንዲህ ሲል ይጠይቃቸዋል። ያ ረሱላላህ ኢኒ አሰብቱ ዘንበን ዐዚመን፣ እኔ ትልቅ ወይም ከባድ ወንጀል ሰርቻለሁ። ፈዱለኒ ዐላ ዐመልን ዩከፊሩ ዘንቢ፣ ይህንን ወንጀል የሚያስምርልኝን መልካም ስራ ጠቁሙኝ ሲል ይጠይቃቸዋል። ረሱልም ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ጠየቁት፣ አዕንደከ ኡሙን፣ እናት አለህ አሉት። የለኝም አላቸው። የሁላችንንም ወላጆችና እናቶች አላህ ይዘንላቸው። ከዛ አክስትስ አለህ አሉት። የእናት እህት ማለት ነው። አዎን አላቸው። ተንከባከባት አሉት። ወላጆችን መንከባከብ ትልቁ መልካም ስራ ነው። ወላጆችንም መንከባከብ አላህ ወንጀሎቻችንን እንዲምርልን ከሚያደርጉ ሰበቦች ትልቁና ዋነኛው ሰበብ ነው። አላህ ዘንድ ያለን ቦታ ተወዳጅ እንዲሆን ከፈለግን ወላጆቻችንን በምንችለው አቅም እንከባከብ። ወላሂ የወደፊት ልጆቹ ሳይሰላቹበት እንዲታዘዙት እንዲንከባከቡት የሚፈልግ ሰው ወላጆቹን ይንከባከብ፣ ወላጆቹን ያስደስት።